ነገር ግን ሕጋዊ መብቱን ሳያስነካ መከፈል የሚገባውን መስዋዕትነት እና በመክፈል በቁርጠኝነት ንቅናቄውን በታቀደለት መሰረት ከአባላቱና አመራሩ ጋር በመሆን በማከናወን ለኢትዮጵያ ሕዝብ መመኪያ መሆኑን አስመሰክሯል። ዛሬ የተሰለፈንበት ዋና ምክንያትም የኢትዮጵያ ሕዝብ ከ1960ዎቹ ጀምሮ የተሰለፍለትን የሞትለትን በአጠቃላይ አንድ ትውልድ ትልቅ ዋጋ የከፈለበትን ግን ደግሞ እስካሁን መረጋገጥ ያልቻሉትን ሰብአዊና ዲሞክራሲያዊ መብቶች ያለምንም መሸራረፍ የሰፈነበት የሁላችን ኢትዮጵያን ለመፍጠር ሲደረግ የቆየውን ትግል በማያዳግም መልኩ ከዚህ ጋር በመሆን እውን ለማድረግ ነው። የምንታገለው ለመብታችን መከበር፣ ለነጻነታችን መረጋገጥ፣ ለሀገር ሉዓላዊነታችን፣ ለዲሞክራሲና ለፍትህ የታሰሩ የፖለቲካና ሕሊና እስረኞች እንዲፈቱ ማንም ሰው በፖለቲካ አመለካከቱ በእምነቱና ሀሳቡን በነጻነት ስለገለጸ የማይታሰርበት ኢትዮጵያን ለመፍጠር ነው። ማይኩንም ትንሽ ወደ ኋላ አድርጉት፣ ይሰማል። መኪና ውስጥ አስገባል። ክቡራትና ክቡራን፣ አጠቃላይ የዚህ ታሪካዊና ታላቅ ህዝባዊ ሰልፍ ፕሮግራማችን በክቡር ዶክተር ነጋሶ ንግግር የተደመደመ ሲሆን ሁላችንም ወደ የአቅጣጫችን ስንመለስ ፍጹም ሰላማዊና የተረጋጋ ጉዞ በማድረግ ጤናማ የሆነው ውጤታማ የሆነውን ሰላማዊ ሰልፍ በድል ለማምሰል በየቤታችን አሳዛኝ ነው። እኚህ የ70 ዓመት አዛውንት የሆኑት ዶክተር ነጋሶ በዚህ ፀሐይ ላይ ሆነው ድካም ትንሽ ተሰምቷቸዋል። አሁን እኛ እንደሚሆኑ እርግጠኛ ነኝ እና ያሳዝናል በእውነቱ። እንዲህ ያለ በዚህ እድሜ እንግዲህ 40-50 ዓመት ሙሉ ትግል የሚያደርግ ሰው አለ። እንግዲህ ውጭ ሀገር ደግሞ ጋዜጠኞችም እንደዚህ Okay, all right, great. Well, I will give you a call. I speak to Dr. Nagaso sometimes, so I will call him as well. So I hope the rest of the day is a success. ምንድነው